እንዴት ናችሁ? ዛሬ ደግሞ ታምኔል እንዴት እንደምሰራ አንድ በአንድ የማሳያችሁ ይሆናል ማለት ነው። ምን ምን እንደሚያስፈልጉ ልንገራችሁ። አንደኛ ፒክስ አርት የሚባል አለ፣ በሱ ነው ማለት ነው የምንሰራው። ሁለተኛው ደግሞ ላይትሮም ነው ማለት ነው። ላይትሮምን ለምን እንደምንጠቀም ልንገራችሁ። አንደኛው ከለር ምናምኖችን እንዲደመቅ እንደሚያደርግ በሰው አይን እንዲገባ ያረጋል ማለት ነው። እነዚህን በቀላሉ ተጠቅመን ነው ማለት ነው የምንሰራው ማለት ነው። ቪዲዮአችን ከመጀመራችን በፊት ሁላችሁም ሰብስክራይብ እና ላይክ ማድረጋችሁንም እንዳረሱ ማለት ነው። አፕሊኬሽኖችን እንዴት እንደምታገኙ ልንገራችሁ። አንደኛው ዲስክሪፕሽን ላይ ባስቀመጥኩት ሊንክ ከፍታችሁ ቴሌግራም ቻናል ማግኘት ትችላላችሁ ማለት ነው። ሁለተኛ ደግሞ ከፕሌይ ስቶር ሄዳችሁ በቀላሉ ፒክስ አርት ላብዳችሁ ማግኘት ትችላላችሁ ማለት ነው። እንደዛኛው ላይትሮምን እንደዛ መጠቀም ትችላላችሁ ማለት ነው። ዲስክሪፕሽን ላይ አስቀምጫለሁ። የቴሌግራም ቻናልም እንዲሁም የተለያዩ ሶሻል ሚዲያዎችም ከፈለጋችሁ እዛ ላይ አስቀምጫለሁ ማለት ነው። ሁለተኛ ደግሞ እዛው ፕሌይ ስቶር ሄዳችሁ ላይትሮም ብላችሁ ማግኘት ትችላላችሁ ማለት ነው። ፕሌይ ስቶርም ላይ ቪዲዮአችን ከመጀመራችሁ በፊት ሁላችሁም ሰብስክራይብ እና ላይክ ማድረጋችሁን እንዳረሱ ማለት ነው። በመጨረሻም ደግሞ ጊቫዊ የባለፈውን አሸናፊ የምናወጣ ይሆናል ማለት ነው። የ100 ብር ካርድም የሚሸልማችሁ ይሆናል ማለት ነው። ሁላችሁም ሰብስክራይብ እና ላይክ ማድረጋችሁንም እንዳዘነጉ ማለት ነው። የደወል ምልክቷንም መጫን እንዳዘነጉ ማለት ነው። ወደ ቪዲዮ እንሂድ። ይመቻችሁ። ደግሞ አንተና ፎቶ መነሳት አለ። ደግሞ ቻርክተር የምንነሳ ይሆናል ማለት ነው። በቀላሉ አሁን ለምሳሌ ቻርጄ እንዲጮኝ ብነሳ እንዲሁም ሰውን በሚያስደነግጥ ሁኔታ እንዲች በቀላሉ የሚለውን ማለት ነው። ስልክ እንደያዝኩ ደግሞ እንዲች አድርጌ ማንሳት ይችላል። እንዲሁም የተለያዩ ስቴሎች አሉ። እኔ በሚመቸኝ እንትን አድርጌ እነሳል ማለት ነው። እንዲች አድርጌ ማንሳት ይችላለሁ። እንዲህ ግን በጣም አሪፍ ነው። ምክንያቱም ከፎቶ ጋር እዚህ ጋር ከማስቀምጠው ነገር ጋር ይሄዳል ማለት ነው። በዚህ መልኩ ማድረግ ትችላላችሁ ማለት ነው። እንዲህ በጣም ቀላል ነው ማለት ነው። ታምኔል መስራት ምን አይከብድም ማለት ነው። በቃ ቀለል አድርጋችሁ ከባድ ነገር አትዩ ማለት ነው። ሁላችሁም ሰብስክራይብ እና ላይክ ማድረጋችሁ እንዳዘነጉ ማለት ነው። ይመቻችሁ። ቅድም እንዳልኳችሁ ከአፕ ስቶሪ ወይም ከቴሌግራም ቻናሌ መውሰድ ትችላላችሁ ማለት ነው። ዲስክሪፕሽን ላይ አስቀምጫለሁ። ፒክስ አርት ይባላል። እቺን ተነካላችሁ። ኤዲት ፎቶ የሚላለ እሱን ትጫናላችሁ። እኔ ለምሳሌ ከዚህ ውስጥ የተመቸኝ ውስጥ አንዱን እንመርጣለሁ ማለት ነው። እቺን ልውሰድና በዩቲዩብ ሳይዝ እናደርገዋለን ማለት ነው። ታምብሌን ስለሆነ በቀላሉ የተለያዩ ሶሻል ሚዲያዎችም አሉ፣ ኢንስታግራም፣ የተለያዩ ፖስት የምታደርጉ ቲክቶክ፣ እንዲሁም ለምትሰሩት እንዲሁም ድሮፕ ሺፒንግ ለምትፈልጉ እንዲሁም ለማስታወቂያ ምናምን የምትሰሩ ከሆነ እዚህ ጋር እንደምትመለከቱት ሾፒፋይ ምናምን የሚል አለ። እነሱን ተጠቅማችሁ መስራት ትችላላችሁ ማለት ነው። ስለ ሾፒንግ የሚሰሩ ስለሆነ እዚህ ጋር እንዴት መርጣላችሁ? እችን ራይት እናደርጋለን። ከዛ በኋላ እዚህ ጋር ደግሞ ካላር እንመርጣለን ማለት ነው። በራሱ ሳይዝ ማለት ነው። እንዲች ታደርጋላችሁ ማለት ነው። ደማቅ እንዲል እኛ እንዲች እናደርጋለን። እዚህ ጋር ካለር እንምላለን። ከነዚህ የፈለጋችሁን መምረጥ ትችላላችሁ። ይሄው ለምሳሌ በቢጫ ልስራ። እዚህ ጋር ራሱ ግራፊክሱን ሰጥቶ ይሰጣችኋል ማለት ነው። እቺን እንደፈለጋችሁት አርግታችሁ መስራት እንችላላችሁ ማለት ነው። በቀላሉ ሰዎችን ራይት ታደርጋላችሁ። ከዛ በኋላ የሚቀራን እዚህ ጋር አድ ፎቶ የሚል አለ። እሱን እንነካለን። ከዚህ አሁን ለምሳሌ እኔ የተነሳኋቸው አሉ። ቀድም የተነሳ ነው። ከሱ እንመርጣለን ማለት ነው። አሁን ለምሳሌ ከነዚህ እንመርጣለን። ስለ ዩቲዩብ ታምኔል ስራ በቀላሉ ማለት ነው። እጄ ላይ ምንም ስልክ የለም፣ ባዶ ነው።
እሺ እችን እንነካለን። እችን ነካለው። እችን ትንሽ እንትን ትንሽ ራሳችሁ በእጃችሁ እንዲያረጋችሁ መቀባት ትችላላችሁ ማለት ነው። እንዲህ አድርገን ከጨረስን በኋላ እንዲህ እንትን ያጠፋልናል ማለት ነው። እንዲች አቀርባለሁ በደንብ እንድታይ። እንዲች አድርጌ እንትን ሻዶ አስገባለሁ ማለት ነው። ሻዶውን እንዲህ መቆጣጠር እችላለሁ ማለት ነው። ወደ ታች ወደ ላይም። ከዛ በኋላ አሁን ቴክስት እና እንትን ብቻ ነው ማለት ነው የሚቀረኝ ማለት ነው። እዚህ ጋር ደግሞ እንትን የጀርባውን ሻዶ በከለርም ማድረግ ከፈለጋችሁ እዚህ ጋር ከለር አማራጭ አለ። በእነሱ አሁን ለምሳሌ እንዲህ ማድረግ ትችላላችሁ። በቀይ ከሆነ እንዲህ፣ እኔ ለጊዜው በጥቁር ስለፈለኩ በጥቁር ይሆንልኝ። አብዛኛው ሰው ደግሞ ጥቁሩን ስለሚፈልግ ነው ማለት ነው። በመቀጠልም ኢንተርኔት እንከፍትና ትንሽ ኢንተርኔት እንከፍታለን። ፎን ነገር እጃችን ላይ እናደርጋለን ማለት ነው። እዚህ ጋር ፎን ብዬ ሰርች አደርጋለሁ። ፎን ብዙ ነገር ያመጣልኛል። እችን ቢጠቀም እችን እነካለሁ። ዳታም ደግሞ መልሼ መዝጋትም እችላለሁ ምንም ስለማይጠቅምልኝ። እዚህ ጋር እንደምትመለከቱት ፎቶ እንዳይንቀሳቀስ እንዴት ያደርጋላችሁ ማለት ነው። ፎቶውና ባክግራውንዱ እነዚህ እንዳይንቀሳቀሱ በደንብ አቅርባችሁ ነው መስራት ያለባችሁ። ምክንያቱም በደንብ እንድታያላችሁ ከፈለጋችሁ ማለት ነው። እጃችሁ ላይ እንደያዛችሁ እንዲመስል። ሰዎችን በጣም ቀላል ናት። እንዲች ታረጉና ከዛ በኋላ እንዲህ ታወጣላችሁ። እንደ ራይት ታረጋላችሁ። በቃ አሁን እጄ ላይ ያስኩት ነው የሚመስለው ኖርማሊ። ከዛ በኋላ ምን አደርጋለሁ? ሌላ ፎቶ እጨምራለሁ ማለት ነው። እዚህ ላይ የሱንም ማድ ማድረግ ትችላላችሁ። አሁን ለምሳሌ እሱን ብጠቀም እንዲች አደርጋለሁ። እንዲች ከዛ በኋላ እስከ ስልኩ ሳይዝ አወጣለሁ። ከዛ በኋላ ምን አደርጋለሁ? እዚች ጋር የምትመለከቷት አለች አይደል? እሷን እነካለሁ ማለት ነው። ሰዎችን ያጠፋለሁ። እቺን በስልኩ ሳይዝ ይሆናል ማለት ነው። ከዛ በኋላ እቺን እንዲህ ማጥፋት ትችላላችሁ። ከዛ በኋላ ኖርማሊ እንደምትመለከቱት አያችሁ፣ በጣም የሚያምር ነው። በዚህ መልኩ በቀላሉ መስራት ትችላላችሁ ማለት ነው። እዚህ ጋር ቴክስት ነው የምናስገባው። እሺ እዚህ ጋር ታምኔል አሰራር ብዬልጣ። እሺ በቀላሉ እዚህ ጋር ቴክስቶችን እናስገባለን ማለት ነው። ምናልባት ቪዲዮ ከረዘመባችሁ አላቅም ማለት ነው። እስቲ ያላችሁን አስተያየት ኮሜንት ላይ ጻፉልኝ ማለት ነው። በቀጣይ ደግሞ በኤአይ እንዴት እንደምሰራ ገራሚ ታምኔሎች አሉ። ሰሞኑን እየተሰራ ያለው ሰዎችን በቀይ እንትን ባረግ እንዲሁ የፈለጋችሁትን ሰዎችን እንዲች ዳማቅ እንዲያረግ አረጋለሁ። ከዛ በኋላ ሻዶ እዚህ ጋር አለ። እዚህ ጋር እንደምትመለከቱት እያነበባችሁ እንዲህ ሻዶ ታደርጋላችሁ ማለት ነው። ከምታስቡት በላይ በጣም ቀላል ነው ማለት ነው። እኔም ስጀምር በጣም ከባድ ይመስለኝ ነበር ማለት ነው።
ለካ አንድ ሁለት ከሰራው በኋላ በጣም ቀላሉ ከዛ እቺን ደግሞ እዚች ጋር እናስገባለን ማለት ከፎቶ ጀርባ ማለት ነው። ይሄኛውን እንዲህ ማድረግ በጣም ለኔ ከባድ ነበር ድሮ ዩቱብን ወደኋላ ካስቀሩኝ መሃል አንዱ ተምኔል መስራት ነው ማለት ነው። በጣም አስቸጋሪ ነው። ተምኔሉ ደግሞ ቶሎ አይወጣላችሁም ማለት ነው ደግማግማችሁ ካልሰራችሁ ማለት ነው። የዛሬ ፎቶ ተምኔል አሰራር ይሄኛውን ይመስል ነበር ማለት ነው። እንደምትመለከቱት ይሄን እንዲህ አድርገን ጨርሰናል ማለት ነው። በመቀጠልም ጋር በስልካችሁ ብቻ ብዬ ደግሞ ሌላ ቴክስት አስገባለሁ ማለት ነው። እሺ ከዛ እንዲህ አድርጋችሁ እዚህ ጋር ታስገባላችሁ። በመቀጠልም ከለር ትመርጣላችሁ። ለምሳሌ በቢጫ ቢሆን እችን እነካለሁ። በጥቁሩ ቢሆንም ችግር የለውም። እናንተ በሚያምር ተናግራችሁ መስራት ትችላላችሁ ማለት ነው። እንደ ፎቶአችሁ ይለያያል ወይም እንደ ባክግራውንዳችሁ ማለት ነው ይወሰናል ማለት ነው። እንዲህ አድርጋችሁ እንዲቻወታችሁ ብትጠቀሙ በጣም አሪፍ ነው ማለት ነው። ያው ለምሳሌ እንዲች በቃ አለቀ ማለት ነው። በመቀጠልም ይችን ሴቭ እናደርጋለን ማለት ነው። እሺ ወደ ጋላሪ ሴቭ ካረግን በኋላ ወደ ላይትሮም ነው ማለት ነው የምንሄደው ማለት ነው። ላይትሮም ላይ ሄዳችሁ የቅድሙን ከለሮችን በጣም ደማቅ እናደርገዋለን ማለት ነው። በጣም ሲምፕል ነው ማለት ነው። እዚህ ጋር የሚለው አለ እሱን እንጫናለን። እዚህ ጋር እንደምትመለከቱት እኔ ከዚህ በፊት የሰራኋቸው ናቸው ማለት ነው። በመቀጠልም ይችን ላይት ትንሽ እንጨምራለን። እችን የመሰለች ወጥታለች ማለት ነው። ያው እንደምትመለከቱት በጣም አሪፍ የሆነ ሃይ ኳሊቲ ያለው ማለት ነው። በቀላሉ እንዲህ አርግታችሁ መስራት ትችላላችሁ ማለት ነው። በቀጣይ ደግሞ በኤአይ እንዴት እንደምንሰራ ይዤላችሁ እመጣለሁ ማለት ነው። ሁላችሁም ሰብስክራይብ እና ላይክ ማድረጋችሁንም እንዳረሱ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ደግሞ ይመቻችሁ።